የእግዚአብሔር ስም የተባረከ ይሁን። እንደምንድናችሁ ቅዱሳን? የጌታ ሰላም ይብዛላችሁ። ባለፈው ጀምረን የነበረው መንፈሳዊ ብስለት ስፒሪቹዋል ማቹሪቲ አንድ ሁለት ክፍሎችን አብረን ተካፍለን ነበረ። በመሃል ትንሽ እንግዲህ ስራ ብዛት እንዲህ አንዳንድ ነገሮች ዘግይቶኛል። እንደገና ተገናኝተናል። እግዚአብሔር እንደረዳን ደግሞ ያን ትምህርት እንቀጥላለን። ሰላም ለእናንተ ይሁን። እንደምናችሁ? የእግዚአብሔር ስም የተባረከ ይሁን። ፕሮግራማችንን ጸልየን እንጀምራለን። ባለፈው ካቆምኩት አብረን እንቀጥላለን። እግዚአብሔር እንዲያስተምረን ሁላችንም እንጸልይ። አምላካችን እግዚአብሔር ተወደድክ ጌታ፣ የወደድከን በፍቅርህ የሳብከን ደግሞም ቃል ሰጥተህን የህይወት ምስክር ሰጥተህን እንድናካፍል ምድል የሰጠህን ክብር ላንተ ይሁን። ዛሬ ደግሞ ለተወደዱ ልጆችህ ለወንዶችና ለሴት ልጆችህ እግዚአብሔር ሆይ ስለ መንፈሳዊ ብስለትና እድገት ወደ ደቀ መዛሙርትነት ሁሌም ደቀ መዝሙር ወደ መሆን እንዴት እንደምናድግ ያስተማርከኝን ላካፍላቸው ድል ሰጥተኸኛል። አሁን ያለውን ትምህርት ደግሞ አንተ ክበርበት። አሳልፌ ላንተ ሰጣለሁ በኢየሱስ ስም አሜን። ባለፈው ስለ መንፈሳዊ እድገት ስንመለከት በሶስት ከፍለን ነበረ። ጌታ ኢየሱስ ስለ ጴጥሮስ ስለ መንፈሳዊ እድገት እንዴት ማሳደግ እንዴት መጠበቅ እንዳለበት የበጎችን ሌቭል አደራ ሲሰጠው ተናግሮ ነበር። አንደኛው ትዝ ይላችኋል፣ ስለ ጠቦት ተነጋግረን ነበረ። ሊትራሊ አሁን በዓለም ባለን በኑሯችን ውስጥ ባለን መሰረት ነው የእግዚአብሔር ቃል የሚያስተምረንና ግልገል የሚለው በየትኛው ደረጃ ላይ ገና ኢንፋንት ላይፍ ዳግም እንደተወለድን ከዛ እንዴት አድርገን በመንፈሳዊ ህይወት እንደምናድግ ማደግ እንዴት እንደሚገባን ሐዋርያ ጳውሎስ በተለይ በዚህ ደረጃ ላይ ያሉትን እንዴት ይንከባከብ እንደነበረ ከእግዚአብሔር ቃል እንደ አባት ሆኖ እንደተንከባከባቸው ተነጋግረናል። ጳውሎስ ወልጃቸዋለሁ ይላል። እንደ ሞግዚት እንደ አባት እንደ እናት እንከባከባቸዋለሁ እና አባትነትን ያጎላል። ከዚያ በብዙ ምሳሌነት ደግሞ ለነሱ እንደኖረ ለምሳሌ በቅድስና በተሰሎንቄ ምዕራፍ 2 ላይ በእነሱ ፊት ስተት እንዳይሰራ በእግዚአብሔርም ፊት መሰናክል እንዳይሆን በእናንተ ፊት በቅድስና ራሳችንን ጠብቀን ኖረናል። ምክንያቱም የልጅነት ህይወት ምሳሌነትን ይፈልጋል። በድካም በጥረት ይላል እና በጸሎት በኑሮ በቃሎቹ እግዚአብሔር ይመስገን። ይሄ የልጅነት ህይወት የራሱ ባህሪና ሐሳቤ እንዳለው ተነጋግረናል። ባለፈው ልጅ ሳለው እንደ ልጅ አስባለሁ ይላል በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ በልጅነት እድሜ እንደ ልጅ ማሰብ ጤነኛነት ነው ብያለሁ። ችግሩ ወደ መጎልበስ አለመሄድ ማደግ በሚገባን ሰዓት አለማደግ ነው በጣም ትልቅ ፕሮብሌም። ልጅነት በጊዜው ያስደስታል። በልጅነት ወቅት ከልጆች ከተላላቆች እንማራለን፣ ኮፒ እናደርጋለን፣ ያየነውን እንተገብራለን። ግን በልጅነት ባህሪ ውስጥ መቆየት በራሱ አስቸጋሪ ነው። ከዛ ሁለተኛ ያየነው ጠቦቶቼን ጠብቅ የሚለው እንደምናውቀው ጌታ ምሳሌ ያደረገው ጠቦቶችን ይሁን እንጂ ትኩረቱ ሰው ላይ ነው። ሁላችሁም እንደምታውቁት ጠቦት ምን አይነት ነው? በእድገት ውስጥ ሂደቱን ተከትሎ የሚመጣ ከግልገልነት አልፎ ጠቦት ወደ መሆን የሚደርስ ሰው በበጎች ኮንቴክስት ላይ የወፈረ ጠብደል ያለ የሞላ ሰውነቱ ለመበላት የሚያጓጓ አይን የሚስብ ጉልበታም የሆነ እንዲህ አይነት ነው። ስለዚህ መንፈሳዊ ወጣትነት በብዙ አቅም በብዙ ጸሎት በብዙ ጉልበት የበረታን በጣም ፖቴንሻሉ ትልቅ ነው። ከዚያ ልዩ ልዩ ጸጋ በህይወታችን የምንቀበልበት ጊዜ እችላለሁ ይሆናል ብለን በእምነት የምንገለጥበት ጊዜ ነው። እንግዲህ ወደዚህኛው የህይወት ክልል ስንገባ ምን ያህል ለእረኞች እንደምናስቸግርም ልናስብ ይገባል። እኔ ከልጅነት ወራት ወጥቼ ወደዚህ ወደ ጸጋን ወደ መቀበል ወደ ጠቦትነት ስመጣ በጣም ብዙ ለእረኞቼ እንዳስቸገርኩ ትዝ ይለኛል። በጣም ሮጫ አይደክመኝም። መንፈሳዊ አቅሜ በጣም ትልቅ ነው። ሁሉ ነገር እኔ ጋር የሞላ ይመስለኛል።
እና በዚያው ልክ አባቶች ግን ጨክነው ዋጋ ከፍሏል። ትበላለህ፣ ትወድቃለህ፣ በኃጢአት ውስጥ ትወድቃለህ፣ አካሄድ ልክ አይደለም እያሉ የገሰጹኝ ግሳጼው በጊዜው ቢያስቆጣኝም ግን እግዚአብሔር ይመስገን ተገዝቼ ፍሬ አፍርቻለሁ። ጠቦቶች ከወፈሩ በጣም ከባድ ነው። ከመንፈሳዊ ዓለምም ሊወጡ ይችላል እና ሳምሶን ትዝ ይላቸዋል። ገና ጸጋንና ቅባቱን እንደተቀበለ በቃ ለቤተሰቡ አይገዛም ነበር እና ወደ ፈልገው ይሄድ ነበር፣ ይወርድ ነበር። ስለዚህ እኔ ጌታን ተቀብዬ በ1967 ጌታን ተቀብዬ ወደ 1970 ዓመተ ምህረት አካባቢ መንፈስ ቅዱስ ኃይል ተሞላው። ጸሎቴ፣ አገልግሎቴ ሁሉ አቅጣጫው ተቀየረ። ብዙ ፈላጊዎቼ በዙ እና ለእረኞች መገዛት አቃተኝ። ከተመሳሳዮቼ ጋር መሮጥ ሆነ። በእርግጥ ጊዜው የስደት ወቅት ስለነበረ ማንም ተገልጦ ለማገልገል በጣም የሚያስቸግር ቢሆንም እኔ በዚያ ውስጥ በቃ ሙሉ ነበረ፣ ውስጤ እተጋ ነበር። ያ ልክ ነው፣ ጥሩ ነው፣ በጣም ጥሩ ነበር። በእርግጥም ፍሬያማ ነበር። ዳሩ ግን የሚጠቅመኝንና የሚጎዳኝን ብዙ አላውቅም ነበር። ሁሉን በእምነት ዓይኔን ጨፍኜ ያደርግ ነበር። ያሳደጉኝ በሕይወቴ ውስጥ ዋጋ የከፈሉ በምክር፣ በጸሎት፣ በተግሳጽ በጣም በጣም እግዚአብሔር ዘመናቸውን ይባርክና ጠቦቶች እንዳይበሉ ጥንቃቄ ያስፈልጋል። በስህተት ትምህርት ይበላሉ። መንፈሳዊ ጠቦትነት ውስጥ ስንገባ የማይሆን ነገር ውስጥ እንገባለን። ብስለት በጣም ያንሳል በዛን ጊዜ ውስጥ። በዚህኛው ደረጃ ከመበላት የሚያድነው ጌታ ብቻ ነው እና እረኞችም ደግሞ ትልቅ አስተዋጽኦ አላቸው እና እግዚአብሔር ይመስገን በዛ በጠቦትነት ወቅት ከእረኞች ስር በእግዚአብሔር ቤት በማደጌ ተጽዕኖ ያደረጉብኝ ሰዎች ለዛሬ ሕይወቴ በረከት ሆኗል። ለምሳሌ ጢሞቴዎስ ወጣትና ታናሽ ነው፣ ግን በሕፃንነቱ እንዴት እንዳደገ ተመልከቱ። በጠቦትነት ወራት በሕፃንነት ወራት የተበላው ጠቦትነት ላይ ይገለጣል። ታውቃላችሁ፣ ሕፃን ልጅ በጊዜው ተገቢውን ምግብ ከተመገበ ወደ ወጣትነት ሲደርስ ፖቴንሻሉ ትልቅ ነው የሚሆነው፣ በሽታን የመቋቋም አቅሙ። ስለዚህ ጳውሎስ ለጢሞቴዎስ በሕፃንነት እንዴት እንዳደግ ምሳሌነትን ከአያት ከእናት እንዴት እንደተቀበልክ ብሎ ጳውሎስ ይናገረዋል። እና እንግዲህ በዚህ በግልገልነትና በጠቦትነት ያለው የህይወት ሌቭሉ እንዴት እየተሰናሰለ እንደሚመጣና እሱኛው እድገት ተከታታይነት ያለው መሆን አለበት፣ መቋረጥ የለበትም። ሶስተኛው ዛሬ የምንመለከተው በጎቼን አሰማራ። በጎች ከጠቦትነት አልፎ ወደ መውለድ ፍሬ ወደ ማፍራት ሲደርሱ ከዚያ የበሉትና ያደጉበትን ወደ ፍሬ ሲያመጡ በልጅነት ወራት በጠቦትነት ወራት የበሉትና የኖሩበትን የሚያሳዩበት ጊዜ ነው። ለጠቦቶች ምርጥ ምግብ አያስፈልግም አይደለም፣ በእድሜያቸው መበላት የሚገባው በብስለት ወቅት የበሰለ ቃል የበሰለ አገልግሎት በጣም ያስፈልጋል። ሁሉንም የመቀበል አቅሙ ቢኖራቸውም ግን ተገቢውን የሆነ የእድሜ ደግሞ ምግብ ያስፈልጋቸዋል። ውጤታማ በጎች እና እነኚህ ይሰማሩ ማለት የብስለት ጊዜ ደቀ መዝሙር ይሁኑ፣ ሌሎችን ደቀ መዝሙር ያድርጉ፣ ፍሬ ያፍሩ ነው። ደቀ መዝሙር ሆነን ሌሎችን የምንመግብበት ነው። ስለዚህ በእነዚህ የምሳሌነት አቅጣጫ ህይወታችን ብስለታችን የተሰናሰለ ሆኖ የተያዘ ሆኖ ይመጣል። ለእርቅ አስቸግሩም። እነኚህ ወደ በግነት ወደ እድገት የደረሱ የሚሄዱት በቀስታ ነው፣ በማስተዋል ነው። ይህ ብስለት የተቀበልነውን የምንሰጥበት ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ ሄደን ስንመለከት በጣም የሚገርም ቃል አለው። እስቲ እናንብብ። ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አተኩር፣ በትጋትም ፈጽማቸው፣ ለሕይወትና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንና የሚሰሙንም ታድናለህ። ሰው ሁሉ ማደግህን፣ ይሄ የብስለት ወራት እድገታችን ፍሬ የሚታይበት ማደግ በነገር ሁሉ ይገለጥ ይላል። አሁን እኔ በአዲሱ ትርጉም ነው ያነበብኩት እና
በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ሁላችንም እንደምናውቀው ምንድነው የሚለው? ሄደን እንየውስ። የአንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም አስብ ነበር። ከጎለመስኩ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቻለሁ። አሁን የምናየው በመስታወት ውስጥ እንደሚታይ በድንግዝግዝ ነው። ምንድነው የሚለው? ከጎለመስኩ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቻለሁ። እንግዲህ በክርስትና በስለት ውስጥና እድገት ውስጥ ማቹሪቲ ውስጥ ስንመጣ ከግልገልነት ወደ ጠቦትነት፣ ከዚያ ደግሞ ዲፔንደንት ከመሆን ወደ ኢንዲፔንደንት ነው። ራስን ከመቻል አውቃለሁ አቅም አለኝ ከማለት እያደግን ስንሄድ እኔ ያለ ክርስቶስ ምንም አይደለም። ሐዋርያው ጳውሎስ ታውቃላችሁ፣ እስቲ ሙሴን እንመልከት። he was something የሆነ ነገር ነበር፣ አይካን የሚል ነበር። ግን ወስዶ እግዚአብሔር በምድረ በዳ ካሸው በኋላ I'm nothing አለ። እግዚአብሔር ወደዚያ nothing ዜሮ ራሱን አድርጎ በሚኖርበት ሰዓት ሙሴ ላይ ለመጠቀም ለመላክ አልተቸገረም። ስለዚህ ይሄ የብስለት ወቅት በብስለት ያገኘነውን ፍሬ የምናካፍልበት ነው። እነኚህ በጎች ሆነው የበሰሉ ሰዎች ለእርቅ አያስቸግሩም፣ በቀስታ ይሄዳሉ፣ በብስለት የተቀበሉትን ይሰጣሉ ብቻ ሳይሆን ያገለግላሉ። ጸጋቸውን አውቀው ያገለግላሉ። በጠቦትነት ሞራት ማገልገል አለ፣ በሕፃንነት ሞራት ማገልገል አለ። ነገር ግን ወደ በግነት፣ ወደ ትልቅነት፣ ወደ ብስለት ሲመጡ እግዚአብሔር የሰጠኝ መክሊት፣ እግዚአብሔር የሰጠኝ ጸጋ የቱ ነው? አንዴ ጸጋቸውን ይለያል። ብስለት ማቹሪቲ ከሚያመጣው ነገር አንዱ ብዙ ከመሆን ጥቂት ወደ መሆን ያመጣል። ሁሉን ከመሆን የተሰጠንን ወደ መሆን ያመጣል። ጸጋቸውን አውቀው ለተገለጠላቸው ለዚያ ስራ ያገለግላል። ሌላው ቢመችም ባይመችም በፈተናም ይጸናል። ብስለት ከሚያመጣው ነገር አንዱ በጊዜውም ያለ ጊዜውም እንድናገለግል እንድናደርግ ያደርገናል። ዳንኤል ምዕራፍ 12 ቁጥር 3 ዳንኤልን ሕይወት ስትመለከቱ ዳንኤል የሚናገረው ነገር አለ። እሱም ባነብ በጣም ደስ ይለኛል። ትንቢተ ዳንኤል መጽሐፍ ቅዱስን ማንበብ በጣም ነው የምወደው። እግዚአብሔር ቃል በጣም ትልቅ ነው። ትንቢተ ዳንኤልን እስቲ እንመልከት። ዳንኤል በባቢሎን ምርኮ ውስጥ የኖረ ሰው ነው። ምዕራፍ 12 ቁጥር 3 ጀምሮ እንዲህ ይላል። ጥበበኞች እንደ ሰማይ ጸዳል፣ ብዙዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ከቁጥር 1 ጀምሬ ባነብ በዚያ ዘመን ስለ ሕዝብ የሚቆመው ታላቁ አለቃ ሚካኤል ይነሳል። መንግስታት ከተመሰረቱበት ጊዜ ጀምሮ እስከዚያ ዘመን ድረስ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል። ነገር ግን በዚያን ጊዜ ስማቸው በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ ይድናሉ። በምድር አፈር ውስጥ ካንቀላፉት ብዙዎች ይነቃሉ። አንዳንዶች ለዘላለም ሕይወት፣ ሌሎችም ለውርደትና ለዘላለም ጉስቁልና ይነሳሉ ይልና ጥበበኞች እንደ ሰማይ ጸዳል፣ ብዙዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። አሜን። እና በመከራ ውስጥ በችግር ውስጥ ደምቆ ይታያሉ። ቁጥር 32 ላይ ምዕራፍ 11 እንዲህ ነው የሚለው ኪዳኑን የሚተላለፉትን በማታለል ያስታል። አምላካቸውን የሚያውቁ ሕዝብ ግን ጸንተው ይቃወሙታል፣ እርምጃም ይወስዳሉ።
በዛኛው ትርጉም ምን ይላል? አምላካቸውን የሚያውቁ ይበረታሉ ይላል። አሜን። በዳንኤል ሕይወት ውስጥ በጣም የሚገርም እግዚአብሔርን በማወቅ የበሰለ ሰው ስለነበረ ዳንኤል ካደረጋቸው ነገር አንዱ ከርኩሰት ራሱን ጠብቋል። የከበረውን ከተወረደ ለይቷል። ነገር ግን አዋጅ በወጣበት ጊዜ ደግሞ በርትቶ ያደርግ ነበር። እግዚአብሔርን የሚያውቁ ይበረታሉ፣ ያደርጋሉ። ለዚህ ነው ጳውሎስ ጢሞቴዎስን በብስለት ሕይወት ላይ መኖሩን አውቆ በዛ ላይ ምን አለ? ቃሉን ስበክ ቢመችም ባይመችም። አሜን። ስለዚህ አምላካቸውን የሚያውቁ እግዚአብሔርን የሚያውቁ ይበረታሉ። በብስለት የምናድግባቸው ምልክቶች ወይም መንገዶች፣ የብስለት ምልክቶች ወዴት ነው አቅጣጫው ብለን ስናስብ አንደኛው አንድ ክርስቲያን ማቹሪቲው የሚለየው ወይም ደግሞ ወዴት ነው የሚያድገው የሚለው አንዳንድ ጊዜ ሰዎች ምን ይላሉ? ገሌ እኮ አደገ፣ ስብከቱ በጣም ታፍ ሲሆን፣ መዝሙሩ በጣም የተለየ ሲሆን አደገ፣ በጣም አደገ እኮ ይባላል። ግጥሞቹ፣ የሙዚቃ አጫወቱ፣ ምኑ እነኝን እያየን ግን መጽሐፍ ቅዱስ የሚሰጠን የብስለት አንዱ መንገድ ወይም ምልክት የምናድግባቸው የመብሰላችን አቅጣጫ አንደኛ እግዚአብሔርን ወደ ማወቅ። ቅድም ዳንኤል ላይ ምንድን ነው? እግዚአብሔር አምላካቸውን የሚያውቁ ይበረታሉ። the knowledge of God የምናመልከውን እግዚአብሔር እኔ የማመልከውን አውቃለሁ አለ ጳውሎስ። በቃ እግዚአብሔርን የምናመልከውን ማወቅ የእድገት አንዱ ምልክት ነው። እውነተኛ ክርስቲያን ዕለት ዕለት ጉጉቱ እግዚአብሔርን ወደ ማወቅና ወደ መምሰል ማደግ ነው። እግዚአብሔርን ማወቅ አንዱ ብስለት ሆኖ ቀጥሎ ደግሞ እግዚአብሔርን ለማወቅ አሁንም ወደማይታወቀው ፍቅሩ የመጓጓት የሚራብ አይደለም። ማቴዎስ ላይ ጽድቅን የሚራቡ ነው ብፁዓን ናቸው። የመንፈሳዊ ብስለት አንዱ ተስፋ ለመቁረጥ ነው። እግዚአብሔርን ወደ ማወቅ አሁንም መጓጓት ነው። ይህ ማለት ከስጋዊነት መውጣት። እንግዲህ ስጋዊ ክርስቲያን እግዚአብሔርን አያውቅም፣ በስጋ ያሉ ደስ አያሰኙም ብሏል። ስጋዊ ክርስቲያን ስለ እግዚአብሔር ያውቃል እንጂ እግዚአብሔርን አያውቅም። የታወረው ነው፣ ከሩቅ ያለውን አይም። ለዚህ ነው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ከ5 እስከ 9 ጨምሩ፣ በዚህ ላይ ይሄን ጨምሩ፣ በዚህ ላይ ይሄን ጨምሩ ይልና እነዚህ ነገሮች ያለው ሰው ይላል ከሩቅ ያለውን ያያል። አንድ ሰው ከሩቅ ያለውን ለማየት ካለበት ሌቭል ከፍ ማለት አለበት። በቁመት ከፍ ማለት አለበት። በስጋዊ እይታው የጨመረ ክርስቲያን ከሩቅ ያለውን የሚያይ በእድገት የጨመረ ጳውሎስ። ስለዚህ ወንድማማች መዋደድ ላይ ይሄን ጨምሩ፣ እዚህ ላይ ይሄን ጨምሩ። አንብቡት ሁለተኛ ጴጥሮስ ምዕራፍ 1 ከ5 እስከ 9 ይልና ይሄ የሌለው ግን ከቅርብም ያለውን አያይም፣ እውር ነው። ወዳጆች የእድገት ትልቁ ነገር የምናመልከው አምላካችንን ማወቅ፣ ስለ እግዚአብሔር ማወቅ ሳይሆን እግዚአብሔርን ራሱ ማወቅ። እግዚአብሔርን አውቀን እንጨርሳለን ወይ? ኧረ እግዚአብሔር ትልቅ ነው እናውቀው። ለእኛ በተገለጠልን ልክ ግን የምናመልከው ስለሱ መመለስ የምንችለው። ኢዮብን እስቲ ተመልከቱት። ኢዮብ ስለ እግዚአብሔር መስማትን ሰምቼ ነበር ይላል። ኢዮብ ምዕራፍ 42 ላይ አይሃር ሰምቻለሁ ስለ እግዚአብሔር፣ ነገር ግን በጆሮዬ ሰማሁ፣ አሁን ግን ዓይኔ አየች አለ። ከዚያ ሁሉ እግዚአብሔር እንድናውቀው የሚያደርገን ራሱ ያዘጋጀው መንገዶች አሉ። እግዚአብሔርን እንድናውቅ የሚያደርገን አንዱ መንገድ ቅድስና ነው። ቲቶ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ኃጢአተኝነትን፣ ዓለማዊ ምኞትን ያስክደንና ሊመጣ ያለውን መንግስት እንድንጠባበቅ ያደርገናል። ከኃጢአት ነፃ ያወጣናል ወይም ደግሞ ያስክደናል። በኃጢአት ዓለም ስንኖር የነበረውን ኃጢአትን የመጥላት ብስለት ውስጥ እንገባለን። ሌላው እግዚአብሔር እንድናውቅ የሚያደርገን አንዱ የቅድስና ሕይወት ሆኖ ሌላው እምነት ነው። እግዚአብሔርን ደስ ለማሰኘት እምነት ያስፈልጋል። እምነት እግዚአብሔር ዕብራውያን ላይ ጸሐፊው ምንድን ነው የሚለው? ሰው ሲንበረከክ እግዚአብሔር አለ ብሎ ማመን በራሱ ትልቅ ነገር ይሰማኛል ማለት። ወደ ማወቅ ስናድግ ደግሞ እሱን ወደ ማወቅ
እናምነዋለን። ጌታ ማን እንደሆነ ካራክተሩ ይገባናል። ሌላው እግዚአብሔር እንድናውቅ የሚያደርግ ከቅድስናና ከእምነት ቀጥሎ ሁሌ መከተል ነው። ናሆም ላይ ይመስለኛል ምንድነው የሚለው? እግዚአብሔርን እንከተለው እናውቀውም ዘንድ እንከተለው ይላል። እንከተለው። በቆሮንቶስ ላይ አንድ ቦታ ላይ ምን እንግዲህ ጌታ ኢየሱስ ክርስቶስን እንደተቀበላችሁ በእርሱ ተመላለሱ ይላል። walk with him አድርጉት ሁሌ እና ያን ልማድ አድርጉት። እሱኛው ወደ ማቹሪቲ ያመጣል። ሌላው ወደ እግዚአብሔርን ወደ ማወቅ የሚያመጣ ቃሉን መብላት ነው። እግዚአብሔር ቃል እርሱን ወደ ማወቅ ያመጣናል። ቃሉ ይላል ዕብራዊ ጻፊ ይሰራል ይላል። ሃሌሉያ! የእግዚአብሔር ቃል ይለውጠናል፣ ያሳድገናል፣ ብስለትን ይሰጠናል። ዳዊት እግዚአብሔርን ቃሉ ላይ በመብላት ነው። ምክንያቱም የእድገት የብስለት ምልክቱም መዝሙረ ዳዊት ምዕራፍ 1 ላይ ምንድነው የሚለው? ምንድነው? ምስጉን ነው ይላል። ምስጉን ነው ብናነበው በጣም ደስ ይለኛል። መዝሙረ ዳዊት ምዕራፍ 1 ላይ በጣም የሚገርም ነው። ያ ሰው ምን አይነት ሰው ነው? ያ ምስጉን ሰው እግዚአብሔርን ወደ ማወቅ እንዲያድግ የሚያደርገው ምኑ ነው? እግዚአብሔርን ቃል እንዴት እንደሚበላ እንዲህ ነው የሚለው። በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው። አሜን። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። እርሱም በወራጅ ውሃ ዳር እንደተተከለች ፍሬዋንም በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። የሚሰራውም ሁሉ ይከናወንለታል። አሜን። ኤቨርግሪን በመንፈሳዊ ሕይወት ፍሬ ሁሌ የሚያፈራ ነው። ይሄ የማቹሪቲ የብስለት መንገድ ነው። የመጀመሪያው እንግዲህ እግዚአብሔርን ወደ ማወቅ ነው። እግዚአብሔርን ወደ ማወቅ የሚያሳድገን አንዱ ቅድስና ሕይወት ነው፣ እምነት ነው፣ ሁሌ መከተል ነው፣ ቃሉን መብላት ነው። ሌላው በብስለት የምናድግባቸው አንዱ መንገድ ፕሬየር ነው፣ ጸሎት ነው። ጸሎት ከእግዚአብሔር ጋር የምንገናኝበት የኮሚኒኬሽን መስመር ነው። እግዚአብሔር የሰጠን አንዱ ትልቅ በረከት ጸሎት ነው። ስለዚህ እግዚአብሔር ይባርካችሁ። አሁን እስካሁን ያየነው አንዱን ሐሳብ ነው። ማደግ ማለት በጎች ወይም በበግነት ወይም በብስለት ውስጥ ያለውን ነገር ነውና እዚህኛው ሌቭል ላይ ዛሬ ይሄንን ነው ያየነውና በዚህ ወደ ብስለት የሚያመጣና አንዱ እግዚአብሔርን ወደ ማወቅ ነው። እግዚአብሔርን ማወቅ ነው ወደዚያ የሚያሳድገን፣ እግዚአብሔርን እንድናውቅ የሚያደርገን። ፒላሮቹን ተመልከቱ። ቅድስና ሕይወት፣ እምነት፣ ሁልጊዜ መከተል፣ ቃሉን መብላት ነው። ሁለተኛው ጸሎት ነው። በጣም ሰፊና ዲፕ የሆነ ነገር ስለሆነ ጸሎት ስጦታችን ነው፣ እግዚአብሔር የሰጠን ነው። ባይ ዘ ወይ ጸሎት በስልጠና አይመጣም። ጸሎትን እንደምንማር መጸለይ ነው። ለመጸለይ መጸለይ ነው። ሶ ኔክስት ጸሎት ከሚለው እንጀምራለን። የሚቀጥለው ጊዜ ይህንን ሐሳብ አብረን እንካፈላለን። አሁን እግዚአብሔር ይህንን የሰማነውን ይባርክልን። ጌታ ይባርካችሁ። እንጸልያለን። ወደ ብስለት ወደ ማቹሪቲ የሚያሳድጉትን እነኝህን መንገዶች አብረን ደግሞ እየጸለይን እንከታተላለን። እንጸልይ። የዘላለም አምላክ እግዚአብሔር ሁሉን ቻይ ሆንክ ጌታ፣ እድገታችንን የምትፈልግ መንፈሳዊ ማቹሪቲ ብስለት ፍሬ እንድናፈራለን፣ ፍሬ አፍርተን ደግሞ ለሌሎች በረከት እንድንሆን ስለምትፈልግ እናመሰግናለን። ጌታ ሆይ ለወገኖቼ ለራሴ የምጸልያለሁ ይህንን መንፈሳዊ ብስለት ይህንን የእድገት መንገዶችን በእምነት ተቀብለን በቅንነት በየዋህነት ወደዚህ እውነት እንድናድግ እግዚአብሔር በእውነት አሳድግ። ጌታ ሆይ አድገንልህ ፍሬ ስናፈራ ለሌሎች በረከት ስንሆን ማየት እንፈልጋለን። ልብ በዚህ ያርፋል። በኢየሱስም ዛሬ ያየነው ብስለት እግዚአብሔርን ወደ ማወቅ እግዚአብሔር ሆይ የብስለት ምልክት አንዱ ጸጋን ለይቶ ማገልገል ስለሆነ ለምን እንደምንኖር በምን እንደምናገለግል ከብዙ መባከን ሰብስበህን ወደምንሸለምበት ልትሰበስበን በዚያ እውነት ሰክሰስፉል ሆነን እንድናድግ ለዚያ ብስለት እንድታደርሰን እለምናለን። ይህን ስለምታደርግ እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን።